እንግዲህ የሊንክዲን ውድድር መጨረሻ ላይ ስለደረሰ አንድ ሪፍሌክት ማድረግ ፈልጋለሁ። ያው ምረጡኝ ከሚሉት ሰዎች ውስጥ አንዱ ስለሆንኩኝ የሚሰማኝን ነገር ልንገራችሁ። አንደኛ እኔ እንደምታዩት ብዙ ዘርፍ ላይ ነው ያለሁትና አንዳንዶቹ አብሬ የሚወዳደራቸው ሰዎች ለምሳሌ ባባይ አይነት የኔ ድምፅ በሙሉ ለባባይ ቢሰጥልኝም ደስ ይለኛል። ለምሳሌ ወር ለረድኤት ቢሰጥ እነኚህ ገና ከታች እየመጡ ያሉ ገና ቅርብ ጊዜ ከዩኒቨርሲቲ የሚመረቁ ወር ተመርቀው ያሉ እነኚህ ወጣቶች ዛሬ ማገዝ ለሀገራችን ምን ያህል እንደሚጠቅም በግልጽ እኔ እረዳዋለሁ እና አይዊሽ ድምፁን እንዳለ ቢወስዱት ለምሳሌ የኔንም ማለት ነው። ግን አንዳንድ ደግሞ ለምሳሌ ከኔ በላይ በጣም ትልቅ ስራ የሰሩ በየተወዳደሩበት ዘርፍ ላይ ስማቸው በተነሳበት ዘርፍ ላይ በደንብ እየሰሩ ያሉ ሰዎች አሉ። እነኛ ሰዎች ደግሞ ምንም ድምፅ አላገኙም። ይህንን ሳይ አንደኛ እኔ ምረጡኝ ብዬ ወደፊት ስመጣ አፍራለሁ ማለት ነው። በጣም ጥሩ ስራ የሰራ ሰው ለምሳሌ ዶክተር ተስፋዬን እንደ ምሳሌ በወስድ የልብ ሕክምና ላይ የሚሰራው ማለት ነው። ተስፋዬ ተሊላን እንደ ምሳሌ በወስድ እሱንና እኔን በሂውማኒቴሪያን ኤሪያ ለምሳሌ ላወዳድር ብትል በጣም ሰማይና ምድር ማይወዳደሩ ናቸው። እነሱ ህይወት ነው የሚያድኑት። የልብ ቀዶ ጥገና ነው የሚሰሩት። በጣም ከባድ ሚሽን ውስጥ ነው የሚሳተፉት። እኔ ደግሞ ከቤቴ ሆኜ ነው አንዳንድ ነገሮችን ማህበራዊ ሚዲያ ላይ ፖስት ማድረገው ማለት ነው። በጣም ያሳፍረኛል። ከዶክተር ተስፋዬ በፊት ብመረጥ እኔ ለምሳሌ ይህን እንደ ምሳሌ ነው የምነግራችሁ እና ሌላ በምርምሩ ዓለምም የማውቃቸው ለምሳሌ አንድ ቦታ ላይ ዶክተር ቃልአብን አይቻለሁኝ። ፕሮፌሰር ቃልአብ ባየን ማለት ነው። አሁን እሱንና ፈቃዱን ስታወዳድር እና ፈቃዱ የተሻለ ሆኖ ቢታይ ስቲል ያሳፍራል። ለምን ጥሩ ስራ ቢሰሩ ግራውንድ ላይ ያሉ ከህዝቡ ጋር ከተማሪዎቹ ጋር ከወጣቶች ጋር ያሉ አሉ አገር ቤት ያሉ ማለት ነው። ዚስ ፒፕል አር ቬሪ ሃምብል ፕሮፌሽናልስ። እንደዚህ ወደፊት መጥተው ምረጡኝ ብሎ በተአምር አይነግሯቸው። ለምሳሌ ዶክተር በረከት ክንዶን አውቀዋለሁ ምን ያህል ስራ እንደሚሰራ፣ ግን አንድም ቀን ማህበራዊ ሚዲያ ላይ መጥቶ ምንም ነገር ፖስት አድርግ። ሰይፉ ኢብሳን አውቀዋለሁ እዚህ ካሊፎርኒያ ምን ያህል ጥሩ ስራ እንደሚሰራ 8 ትምህርት ቤቶችን የገነባ የመጠጥ ውሃ ፕሮጀክቶችን ያደረገ እሱ ዝም ብሎ ፈቃዱ ወደፊት መጥቶ እንደ ቼንጅ ሜከር ስወዳደር አፍራለሁ። እና በደንብ እንድንረዳ ፈልጌ ነው አላለን። ይሄ ዝም ብሎ የምረጡኝ እንትን ጩኸቱ ቲክቶክ ላይ የነበረውን አይነት ነገር ዝም ብሎ ነገሮችን እንዳንደግም ማለት ነው። ስለዚህ ለምሳሌ እኔ ምረጡኝ ብዬ ስወዳደር ነግሬያቸዋለሁ። ጠንካራ አጀንዳ ያልሆነውን ብዙ ሰው ማይወዳደርበትን ብዙ ትኩረት ያላገኘውን ሜንተሪንግ የሚለውን ለኢትዮጵያ ወጣቶች የሚጠቅም ግን የተረሳ አጀንዳ ስለሆነ ይህን አጀንዳ ወደፊት እንዳስተዋውቅ በዚህ አጋጣሚ ሰው ይሄንን ቶፒክ እንዲያውቀው ብዬ ነው ምረጡ ይመላችሁ። ውጭ ሀገር ስኮለርሺፕ ኦር ዋሬቨር ምናምን ይሄ ህዝቡ በጣም የሚፈልገው ግን በጣም ትንሽዬ እድል ያለችበት ቦታ አለ። ለምሳሌ ስኮለርሺፕ የሚባለው ቢዝነስ ኢንጀነራል 100 ሰው ይፈልጋል፣ 2 ሰው ያገኘዋል። 2% ስኬትን ነው ለ100 ሰው ማሳያ እያደረግን ትንሽ ያሳስታል። እዛ ጋም እያፈርኩኝ ነው እኔ ላይ ነው እዛ ኤሪያ ላይ መሰራቸው ስራዎች ስላሉ ማለት ነው። እና በአጭሩ ልላቸው የፈለግኩት ምንድን ነው አይነው አሰልቺ ነው ራሱ። እኔ እውነቴን ነው የምላቸው። አንዱ እንትን ላይ አንዱ ኤሪያ ላይ 30 ሰው የሚወዳደር አለ። የተፈቀደልኝ 3 ድምፅ ነው 4 ድምፅ ነው እና ማዳረስ ሁሉ ያቅተኛል። የምፈልጋቸው ሰዎች በቂ ድምፅ ሳልሰጣቸው እወጣለሁ ማለት ነው። እና ውድድር የሚባለው ነገር ኢንጀነራል ብዙ ጊዜ ያየሁት ምንድን ነው ሰዎች ውስጥ ጥሩ ኢነርጂ የሚፈጥር ነገር አይደለም። ውድድር የሚያሰባስብ ይመስልናል እንጂ አያሰባስብም፣ ያራርቃል። ይሄን ዩኒቨርሲቲ ውስጥ በነበርኩ ሰዓት ጥሩ የሰሩ መምህራንን ለመሸለም ካይንድ ኦፍ ሙከራ አድርገን ምን አይነት ስሜት መምህራን ውስጥ ፈጥሮ እንደነበር አስታውሰዋለሁ። እና ውድድር በጣም መጥፎ ነገር ነው እና ለፖለቲካ ዓለም ይሆናል። እኔ አሁን ጭራሽ በዚህ አጋጣሚ ምንድን ነው እያልኩ ያለውን የሚቀጥለው አገራዊ ምርጫ ላይ በቃ ስክሪፕቶን የምርጫ ምልክት ያደርጌ ለምን ይሄንን ውስጥ አልገባም? ይፋም ሪሊ የውድድር ሰው ከሆንኩ ዘንድ እዛ ፖለቲካ ላይ ፓርላማ ላይ ምናምን ነው መወዳደር ያለብን እላለሁ። አክቹዋሊ ዛሬ ግን እጃችን ላይ ያለ የምንሰራት ነገር አለች። ለዛ ነው እኔ ወደፊት መጥቼ ምረጡኝ ያልኩት። በይስ ኢትዮጵያ ስራ በተለይ ወጣቶችን ሜንተር የማድረግ ነገር እርግጠኛ ነኝ ይሄ ስራ በደንብ ቢሰራ ለኢትዮጵያ ሕዝብ ለኢትዮጵያ ወጣቶች በጣም ይጠቅማል። ለምን
በታላላቆችና በወጣቶች መሀል ያለውን መራራቅ ያቀራርባል። በተለይ የሙያ ማህበራት ይህን ስራ ቢሰሩ ይህ ውጭ ሀገር ተማሩ ወር ዋሬቨር ከለርፉል ወሬ የምናወራው ነገር እዛ ጋር ድራማም ይበዛል። ቱ ቢ ቬሪ ኦነስት ዊዝ ዩ ምንም ጥያቄ የለውም። ስኮለርሺፕ ወሬ ድራማ ይበዛዋል ከእውነታው ይልቅ። አንደኛ አብዛኛው ወጣት ውጭ መሄድ ይፈልጋል። ሀገር ውስጥ ካሉት የኢኮኖሚ ጫና በሎት የተለያዩ ችግሮች የተነሳ የሆነ የመማረር ስሜት ስላለ እጁ ላይ ያለችውን ወርቅ እንኳን ወርቅ አትመስለውም። አብዛኛው ሰው በጣም ሀብታም በጣም ትልልቅ ኑሮ የሚኖሩ ቅንጡ ኑሮ የሚኖሩ አዲስ አበባ ያሉ ግን አሜሪካ መምጣት እንደሚመኙ ያውቃሉ። እዚህ ቢመጡ ያንን ምቾት እንደማያገኙት አይረዱም። ግን በብዛት ምንድን ነው የሚባለው? ቅድም እንዳልኩት ነው፣ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ስለሚባል እና ይሄ የውጭ ሀገር ወሬ በአጠቃላይ ምን ሆኖ ነው የሚነገረው? በጣም የተጋነነ ነገር ነው ያለው። ደርሰን ስናየው ብዙ ጓደኞቼ ነው እንደዚህ ነው እንደ የውጭ ሀገር ህይወት ይሄ መሆኑን ባውቅ ኖሮ እንዲህ አይመስለኝም ነበር የሚሉ በጣም ብዙ ነው ያሉት። በተለይ በስራ በምናምን እንደዚህ ማህበረሰብ ውስጥ ጠጋ ብላችሁ ያለውን የድህነት ብዛት፣ ያለውን የችግር ብዛት፣ ያለውን የሱስ ብዛት፣ ያለውን የአእምሮ ህመም ብዛት ስታዩ በየመንገዱ ምን ያህል ኢሹዎች እንዳሉ ስትረዱ የባለጸጋ ድህነትና የዝሆን ክሳት እንደሚባለው ማለት ነው። እና በዚህ በምርጫ አጋጣሚ በተፈጠረችው ጩኸት እንደነገርኳችሁ እኔ ማድረግ የፈለግኩት ምንድን ነው? አይ ከን ቢ ሮንግ ለዚህ ሲባል አትመርጠኝም ማለት ነው። ፈቃዱ የተሳሳተ ነገር የሚናገር ከሆነ ድምፅ አትሰጠው እያልኩ ያለሁት ምንድን ነው? ቆም ብለን እንድናስብ፣ ማንን እንደግፍ፣ ምን አጀንዳ እናስተዋውቅ፣ ለምንድን ነው ሊንክዲን ላይ የምንመጣው፣ እነማን ናቸው የተሻለ ስራ እየሰሩ የነበረው፣ እስኪ እናግዛቸው። በዚህ አጋጣሚ እንዲታየው አድርገን መታየት በዚህ ዘመን ያው ትኩረት ይገባኛል። አቴንሽን ነው። አቴንሽን የራሱ የሆነ ጥሩና መጥፎ ነገር አለው። እኔ ግን አሁን ከብዙ ጊዜ በኋላ የደረስኩበት ድምዳሜ ምንድን ነው? ማህበራዊ ሚዲያ ላይ የበለጠ በታወቅ ቁጥር አሁን እኔ እናንተ ባለንበት ዘመን መምህርም ሁን የሃይማኖት ሰባኪም ሁን ነጋዴም ሁን ተማሪም ሁን ማህበራዊ ሚዲያ ላይ ፖለቲከኛም ሁን ምን እየሆነ እንዳለ ካወቅ፣ በተለይ ለትውልድ የምትሰራ ከሆነ በተለይ ወጣቶችን ማገዝ የምትፈልግ ከሆነ ነገ ስለተተኪው ትውልድ የምታስብ ከሆነ ማህበራዊ ሚዲያን በደንብ ማወቅ አለብን። ለምን? እዛ ነው ተምረው የሚመጡት። አብዛኛውን መረጃ ከዛ ነው የሚወስደው ፒፕሉ። አብዛኛው ምርቶች እዛ ይተዋወቃሉ። ሰዎች እዛ ይገናኛሉ። ገበያ ነው አሁን በቃ የመገናኛ ቦታ ሆነዋል ማለት ነው። ግን ምን ይዤ ልሂድ የሚለው ደግሞ መሰረታዊ ጥያቄ ነው። ለእኔ አይነቶቹ ትምህርትና ወጣቶች ዩዝ ኤንድ ኤጁኬሽን የኔ አጀንዳ ነው። ይሄን ይዤ ነው ላለፉት 10-15 ዓመታት ስሰራ የነበረው። ቀስ በቀስ እስከ ፖለቲካ ድረስ ገብተን ይህን አጀንዳ ማናስተካክል ከሆነ ዝም ብሎ ምኞት ይሆናል ማለት ነው። ኢትዮጵያ እንዲህ ብትሆን ወር ምናምን ወይ ቆንጆ የሀገር መዝሙሮች፣ ዘፈኖች እንዘፍናለን። ህዝቡ ግን ባገኘው አጋጣሚ በሩ ቢከፈትለት ጥርግ ብሎ ሊወጣ የሚፈልግ አይነት ስሜት ያለው ነው በየሚዲያው እያየን ያለ ነው። ይሄ ደግሞ ፓርትሊ ከግንዛቤ ማጣት ወይ ደግሞ ያሉን ሪሶርሶች በትክክል ኮኔክት ከማድረግ ክፍተት የተነሳ በተለይ ልምድ ያላቸው ብዙ የተማሩ ብዙ ወደፊት የሄዱ በየሙያ ማህበራት ተሰብስበን ወጣቶችን ስለማናግዝ አሪፍ ሙያ የተማሩ ወጣቶች እንኳን የማይጠቅም እየመሰላቸው ነው ያለው። የሀገሪቷ ኢኮኖሚ ስትራክቸር እንደዛ ስላልተሰራ ስትራክቸራል ኢረር አለው ምለው እኔ ብዙ ጊዜ የኛ ሀገር ነገር የኢትዮጵያ ነገር በጣም ጥልቅ ሀብት ያለውና ነገር ግን ስርዓትና ተቋማት ስለሌሉት በትክክል ስትራክቸር ስላላረገ ራሱን ከ100 ሚሊዮን ህዝብ 5 ሚሊዮን እርዳታ እየወሰደ ነው ያለው። 100 ሚሊዮኑ ከ5 ሚሊዮን እርዳታ ይቀበላል። በጣም ትንንሽ ከሚባሉ ሀገሮች እርዳታ እንድንወስድ አድርጎናል። ይሄ እፍረት፣ ይሄ ውርደት፣ ይሄ ዘመናዊ ባርነት መቆም አለበት ነው። ዘመናዊ ባርነት ውስጥ ነው ያለ ነው የምላችሁ። እኔ ለዛ ነፃ ይሆን ይመስለናል፣ የሆነ ትልቅ እድል ያገኘን ይመስለናል። አክቹዋሊ ህዝባችንን ትተን ግን ለሌሎች አሽከር ለመሆን ነው እየሄድን ያለ ነው ማለት። ይሄ በዘዴ መቆም አለበት። ምን በማድረግ ወጣቱ ጋር ጠጋ ብለን በማገዝ ሜንተር በማድረግ የተለያዩ እድሎችን እንዲያገኙ ሰብሰብ ብለው አብረው እንዲሰሩ የሙያ ማህበራትን በማድረግ መስራት ያስፈልጋል። ምረጡን። እርግጠኛ ነኝ የተሻለ ነገር ማድረግ ይቻላል። እስካሁን የሰራነው ግን እዚህ ግቡ የሚባል አይደለም ነው። እስካሁን የሰራሁት ትልቅ ነው ብሎም ያወራ ሰው ካለ እዚህ ሊንክዲን ላይ ውሸት ጨምሮበታል ነው የምላቸው። ቴንኪው